ልጆ ላይ ልክ እንደዚህ ኃይለኝነት፣ አለመረጋጋት፣ ፍጥነት ማብዛት አስተውላችኋል? ምናልባት ይሄ ነገር ADHD ሊሆን ይችላል፣ ላይሆንም ይችላል። ADHD ምንድነው? ህፃናት ትኩረት የሚያጡበት ምክንያት፣ ለስማቸው ሪስፖንድ የማያደርጉበት ምክንያት፣ ትዕዛዝ የማይቀበሉት ምክንያት ምንድነው? በዛሬ ቪዲዮ ይነግራችኋለሁ። ዋናውን ያልኳቸው 7 ምክንያቶች አሉ። ህፃናት ትኩረት እንዳይሰጡ የሚያደርጉ 7 ምክንያቶች አሉ። መጨረሻ ላይ ደግሞ ስለ ADHD ይነግራችኋለሁ። ADHD ማለት አቴንሽን ዴፊሲት ሃይፐርአክቲቭ ዲስኦርደር ማለት ነው። ስለሱ አጠር ያለ መረጃ መጨረሻ ይነግራችኋለሁ። እስከ መጨረሻው ይህ ቪዲዮ ተመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ህፃናት ኢንአቴንሽን እናወራለን፣ ወይም ትኩረት የማጣት እና የመቅበዝበዝ ችግር ወይም ፍጥነት የማብዛት ችግር። ብዙዎቹ እንደዚህ አይነት ባህሪ እያሳዩ ስለሆነ ብዙ ወላጆች እየጠየቁኝም ስለሆነ ይህን ቪዲዮ ሰርቻለሁ። ምናልባት ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ህፃናት በተለይ ደግሞ ወንድ ህፃናት በባህሪያቸው በተለይ ከ2 ዓመት እስከ 3 ዓመት እስከ 4 ዓመት ያለው እድሜ ላይ ፍጥነት ያበዙ ይችላሉ። ብዙ ነገሮችን ኤክስፕሎር ለማድረግ ይፈልጋሉ። ትኩረትም ትንሽ ቀነስ ሊል ይችላል። በትክክል ADHD ለማለት ግን እድሜያቸው ሚኒመም 4 ዓመትና ከዛ በላይ ያሉትን ነው የሚመለከተው። ዛሬ ከዛ በታች ያሉ ህፃናትን ምናልባት ትኩረት አልባ የሚያደርጋቸው ነገሮች 7 ዋና ዋና ነገሮች አሉ። እነዚህ እነግራቸዋለሁ። የመጀመሪያው ህፃናትን ትኩረት አልባ የሚያደርገው ነገር ከወላጅ በቂ የሆነ እንክብካቤና ትኩረት አለማግኘት። በተለይ አሁን ብዙዎቻችን ፉል ታይመር የምንሆነው ስራችን ላይ እንጂ ልጆቻችን ላይ አይደለም። እንደ ቤቢ ሲተር የምንጠቀመው ስክሪን ነው ወይም ሞባይል ነው ወይ ቲቪ ነው። በዛ ምክንያት ህፃናት በቂ አቴንሽን አያገኙም። ያ ማለት ትኩረትን ለማግኘት ምን ያደርጋሉ? መበጥበጥ ይጀምራሉ። ፍጥነት ያበዛሉ። ቤት ውስጥ በጣም በቅንጥነት ስሜት ይኖራቸዋል። በባህሪው ደግሞ ስክሪን የሚያበዙ ህፃናት በተለይ ደግሞ ልክ እንደ ኮኮሜሎን አይነት በጣም ፈጣን የሆኑ ፊልሞች ከአንድ ሲን ወደ አንድ ሲን በጣም ፈጣን የሆነ ለውጥ የሚያሳዩ ፊልሞች የሚያዩ ከሆነ ትኩረት አልባ ይሆናሉ። የሚፈልጉት ዋትስ ኔክስት የምትለውን ፌዝ ነው። ከዛ በኋላ ያ ማለት አንድ ነገር ያሉ ከዛ ሌላ ነገር ወይም ደግሞ ዩቲዩብ ሾርት እና ቲክቶክ እንደማለት ነው። ህፃናት በዩቲዩብ ሾርት እና በቲክቶክ በጣም ረጅም ሰዓት የሚያሳልፉ ከሆነ ትኩረት አልባ ይሆናሉ። ከዛ በተጨማሪ ደግሞ ከወላጆቻቸው ትኩረት የማያገኙ ከሆነ እንክብካቤ አብረው የማይጫወቱ አብረው ጊዜ የማያሳልፉ ከሆነ አብዛኞቹ ህፃናት ትኩረት አልባ ይሆናሉ። በተጨማሪ አፍ መፍታት ችግር ያጋጥማቸዋል። ይህ ነገር በነገራችን ላይ ዲቴክት የሚደረገው ልክ ትምህርት ቤት ሲከፈት ነውና ትምህርት ቤት ተከፍቶ ልጆች ወደ ትምህርት ቤት ሄደው በተለይ 4 ዓመት ላይ ወላጆች ወይም አስተማሪዎች ዲቴክት የሚያደርጉት ነገር አለ። በተለይ አስተማሪዎች ደግሞ ይህ ልጅ ግን ከሌሎች ህፃናት በጣም ትኩረት አልባ ሆኗል፣ ምንለውን አይቀበልም፣ በጣም ኃይለኛ ሆኗል፣ በጣም ቅብዝብዝ ነውና ይህ ነገር ምናልባት ሐኪም ጋር ቀርባችሁ ብታሳዩት የሚል ሪኮሜንዴሽን ያመጣሉ። እውነት ነው። በእነሱ ባላቸው ልምድ ትክክለኛ የህፃናት ባህሪና ወጣ ያለ ባህሪ ይለያሉ አስተማሪዎች። በዛ ምክንያት ስፔሲፊካሊ ይህ ችግር ሊኖርበት ይችላልና ሐኪም ጋር ቀርባችሁ አማክሩ ይላሉ። ግን ብዙዎቹን ቼክ ስናረጋቸው አስተዳደግ ላይ ችግር አለ። ብዙዎቹ እናትም አባትም ፉል ታይመር ናቸው። ጠዋት ይወጣሉ፣ ማታ ይገባሉ። ልጁ የሚውለው ከስክሪን እና ከሰራተኛ ጋር ነው። በዛ ምክንያት ልጁ በቂውን እንክብካቤ ስለማያገኝ ትኩረት አልባ ይሆናል፣ ቅብዝብዝ ይሆናል። ስለዚህ ይህ ነገር ቶሎ ማቆም ይኖርባቸዋል። ሁለተኛው ህፃናትን ትኩረት አልባና በጣም ቅብዝብዝ የሚያደርጋው ነገር ደግሞ ምግባቸው ነው። በተለይ ጣፋጭ ምግቦች፣ በተለይ ደግሞ ኩኪሶች፣ ስኳር ያላቸው ነገሮች፣ ዳቦ፣ በተለይ ፉርኖ ዳቦ፣ ሃይ ግላይሴሚክ ኢንዴክስ ያላቸው ነገሮች። ሃይ ግላይሴሚክ ኢንዴክስ ማለት ቶሎ ተፈጭተው ሹገር ወይም ግሉኮስ የሚሰጡ ነገሮች ማለት ነው። እነዚህ ነገሮች ቶሎ ወደ ስኳርነት ስለሚቀየሩ ከፍተኛ የሆነ ፍጥነት ሊጨምሩ ይችላሉ። ሁለተኛው ሌላ የምነግራችሁ ነገር ደግሞ ዳቦ፣ በተለይ ስንዴ ዳቦ ግሉተን በደንብ አለውና ይህ ስንዴ በትክክል ዳይጀስትድ ሲሆን ይሄ ግሉተን የምለው ነገር ዳይጀስትድ ሲሆን ሞርፊን ላይክ ፔፕታይድ ፕሮዲዩስ ሊያደርግ ይችላል። ሞርፊን ላይክ ፔፕታይድ ማለት ልክ እንደ ሞርፊን እንደ ኮኬን ሱስ አምጪ ነገር ሊያስከስትባቸው ይችላል። በነገራችን ላይ ዳቦ ሱስ ያስይዛል። ታውቃላችሁ ይሄንን? አዎ ዳቦ ሱስ ሊያስይዛቸው ይችላል። ፓስታም መኮረኒም ዳቦ ሱስ ሊሆን ይችላል። ይህ ነገር ነው በጣም የሚጠቀሙ ህፃናት በጣም ፍጥነት ያበዛሉ፣ ሃይፐር አክቲቭ ናቸው፣ አለመረጋጋት ያስቸግራቸዋል። ስለዚህ የምንሰጣቸው ምግብ ሃይ ግላይሴሚክ ኢንዴክስ መሆን የለበትም። ያ ማለት ቶሎ ዳይጀስትድ ሆነው ቶሎ ስኳር የሚያመርቱ ነገሮች መሆን የለባቸውም። ስለዚህ ረዘም ያለ ጊዜ የሚቆዩ ቀስ ብለው ግሉኮስ የሚለቁ ለምሳሌ ፕሮቲን ያላቸው እንቁላል፣ ስጋ፣ ወተት ሊሆን ይችላል። ወይም ደግሞ ካርቦሃይድሬት ሆነው ቀስ ብለው የሚፈጩ አትክልቶችን፣ ፍራፍሬዎችን ብትሰጧቸው ጥሩ ነው። ጣፋጭ ነገሮችን ባትሰጡ መክራቸዋለሁ። ሶስተኛው ህፃናትን ትኩረት አልባ የሚያደርገው ነገር ደግሞ በቂ እንቅልፍ አለማግኘት። በተለይ ደግሞ ረጅም ሰዓት ስክሪን ላይ የሚቆዩ ከሆነ ማታ እንቅልፋቸው በጣም ይዛባል። ወይም ደግሞ ከፍተኛ የሆነ የአየር ቧንቧ ችግሮች ከተከሰቱና ማንኮራፋት ካላቸው ህፃናት በቂ ትኩረት ያጣሉ። ቀን በጣም ቅብዝብዝ ይሆናል፣ ፍጥነት ያበዛሉ። እንዲሁም ቶንሲላቸው በጣም ትልቅ ሆኖ ማንኮራፋት ካላቸው ማታ ሽንት ያስቸግራቸዋል፣ ሽንት የመልቀቅ ባህሪ ይኖራቸዋል። ስለዚህ አይምሯችን የሚታደስበት ጊዜ፣ አይምሯችን ሪሃቢሊቴት የሚያደርግበት ወይም ንጹህ የሚሆኑበት ጊዜ እንቅልፍ ነው። በእንቅልፍ ወቅት ደግሞ በቂ የሆነ እረፍት ካላገኙ ህፃናት ቀን በጣም ኦቨር አክቲቭ ሊሆኑ ይችላሉ። ወይም በተቃራኒው ደግሞ በቂ በጣም ረጅም ሰዓት እንቅልፍ የማይኖራቸው ከሆነ ስሊፒ
ሊሆን ይችላል ትምህርት ቤት ላይ ማለት ነው። ስለዚህ እነዚህ ምልክቶች አስተማሪዎች ሪፖርት ካደረጉ ለእናንተ ግዴታ ማስመርመር ይኖርባቸዋል ማለት ነው። በነገራችን ላይ ስለ ህጻናት ማንኮራፋት ከዚህ በፊት ብዙ ቪዲዮዎች ሰርቼላችሁ ነበርና ሙሉ መረጃ ማግኘት ከፈለጋችሁ ወደኋላ ተመልሳችሁ የህጻናት የአፍንጫ ቶንሲል በተመለከተ ስለ ማንኮራፋት በተመለከተ ያን ቪዲዮ እንድታዩ ተጋብዛችኋለሁ። ህክምናና ምርመራ ከፈለጋችሁ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ላይ ይህን ምርመራ ታገኛላችሁ። ከታች ባሉ ስልኮች ደውላችሁ በአካል መውጣት ትችላላችሁ። ውድ የብሩኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና አደረሳችሁ። ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ ያ ማለት ህጻናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላቸዋል። በዚህ ምርመራ ስር 3 ዋና ዋና ነገሮች የሚጠቃልሉ ሲሆን አንደኛው በህጻናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላቸዋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። አምስተኛው ህጻናትን ትኩረት አልባ የሚያደርገው ነገር ደግሞ ቅርብ ጊዜ የተከሰተ የስነ አእምሮ ቀውስ ወይም ደግሞ ከፍተኛ ጭንቀቶች ከተከሰቱ ጭንቀት በብዙ ምክንያት ህጻናትን ሊያጋጥማቸው ይችላል። የመጀመሪያው በጣም የሚወዱ ሰው ከሞተባቸው እናት ሊሆን ይችላል፣ አባት ሊሆን ይችላል፣ ኢቭን መጫወቻቸው ጠፍቶ ሊሆን ይችላል፣ ወይ ደግሞ ድመታቸው ወይ ውሻቸው ሞቶ ሊሆን ይችላል። እነዚህ ለነሱ ከፍተኛ ጭንቀት ያመጣል ወይም ዲስተርባንስ ያመጣሉ። ይህ ሜንታል ዲስተርባንስ ደግሞ እነሱ ባህሪ ላይ ወይም አቴንሽን ላይ ከፍተኛውን ኢምፓክት ሊያሳድር ይችላል። ስለዚህ ቅርብ ጊዜ የተከሰቱ ማንኛውም ቤት ውስጥ ስትረሶች ካሉ እነሱን ማስወገድ ይኖርባቸዋል ማለት ነው። ወይም እነሱን ሊተኩ የሚችሉ ለምሳሌ መጫወቻዎች ሊሆኑ ይችላሉ፣ ወይም ሌሎች ዲስትራክት ሊያደርጓቸው የሚችሉ ነገሮችን እንደ አማራጭ ማቅረብ ይኖርባቸዋል ማለት ነው። ሌላው መነገራችሁ ነገር ደግሞ ቤት ውስጥ ያለ ሀዘን ካለ በተለይ እናት ወይ አባት ካረፉ ወይም ከሌሉ በጣም ጭንቀት ሊፈጥርባቸው ይችላል። በነገራችን ላይ ህጻናት እስከ 10 ዓመት ሞት የሚባለውን ዲፊኒሽን በደንብ አይገባቸውም ወይም ፕሮሰስ ማድረግ አይችሉም። ሞት ሲባል ለነሱ የሆነ ቦታ ሄዶ መመለስ የሚመስላቸው ሞት የሚባል ነገር እንዳለም አንደርስታንድ አያደርጉትም። ስለዚህ የቅርብ ሰው ሀዘን ወይም ሞት ካጋጠማችሁ የሚመክራችሁ ነገር ትንሽ ቀን ቆይታችሁ በትክክል ሞት ምን እንደሆነ በትክክል ማስረዳት አለባችሁ። ስታለቅሱም በትክክል ማየት አለባቸው። ለምን ህጻናት ያን ነገር አመቀው የሚቆዩ ከሆነ በረጅም ጊዜ ሂደት ከ10 ዓመት ወይ ከ20 ዓመት በኋላ የጭንቀት የሚወጥር ስሜት ሊኖራቸው ይችላል። ለምን ያንን ሀዘን ፕሮሰስ አላደረጉትም። እናታቸው ለምን እንደሞተች ወይ አባታቸው ለምን እንደሞተ አንደርስታንድ አያደርጉትም። ሞት የሚባለው ነገር ራሱ አልተረዱትም ማለት ነው በወቅቱ። ስለዚህ ይህንንም በትክክል ማየት ይኖርባቸዋል። ቤት ውስጥ ማንኛውም ጭንቀት የሚፈጥሩ ነገሮችን ቀለል ማድረግ ይኖርባቸው ይችላል። ስድስተኛው ምክንያት ደግሞ ትክክለኛ ያልሆነ የትምህርት ዘይቤ የምንከተል ከሆነ ሁሉም ህጻናት የየራሳቸው የሚፈልጉት ነገር አለ። አንዳንዱ ከኦዲዮ ቪዥዋል ስቲሙለስ መማር የሚፈልጋል። ያ ማለት በቲቪ እና በሞባይል ወይም በስክሪን መማር የሚፈልጋል። አንዳንዱ ደግሞ በትክክል ሌተር እየጻፈ እያሳያችሁት እያለማመዳችሁት የሚወድ ህጻን አለ እና ሁሉም ህጻን ተመሳሳይ የለርኒንግ ወይም የመማር ብቃት አይኖራቸውም። አንዳንዱ ለርኒንግ ዲፊካልቲ ይኖራቸዋል፣ ዘግየት ያሉ ናቸው ለመማር። አንዳንዱ ደግሞ ቶሎ ግራስፕ የሚያደርጉ ቶሎ የሚይዙ ናቸው። የሚማሩበት ቴክኒክም ወይም የምናስተምራቸው ቴክኒክም ትኩረት አልባ ወይም ቅብዝብዝ ሊያረጋቸው ይችላል። ለምሳሌ ለአንዳንዱ በፊደል የምናስተምረው ከሆነ አንዳንዱ ደግሞ በድምጽ ነው መስማት የሚፈልገው፣ በድምጽ መሸምደድ የሚፈልግም ደግሞ አለ። ስለዚህ የየህፃናቱን ባህሪ አይተን በተለይ ትምህርት ቤት ላይ የምትሰሩ ሰዎች እንደየህፃን ወይም እንደ ልጁ ሁኔታ እያያችሁ የምታስተምሩበትን ቴክኒክ ትንሽ መቀየር ሊኖርባችሁ ይችላል። ሰባተኛውና የመጨረሻው ደግሞ ADHD ይባላል። ይሄ አቴንሽን ዴፊሲት ሃይፐር አክቲቭ ዲስኦርደር ማለት ነው። ይህ ኒውሮ ዴቨሎፕመንታል ለውጥ ነው። ያ ማለት የስነ አእምሮ እድገት ለውጥ እንደ በሽታ እንደ ህመም አይቆጠርም። ሆኖም ግን ከኖርማል ሰዎች ዳይቨርጀንት ነው ወይም የወጣ ከመስመር ወጣ ያለ ነገር አለው። ታዲያ ADHD ምልክቶቹ ምንድን ናቸው? ይህን ቴብል ማየት ትችላላችሁ። በዚህ ቴብል ላይ በ3 ከፍሎ ያስቀምጧል። ሃይፐር አክቲቪቲ ይኖራል፣ ኢንአቴንሽን ይኖራል፣ ኢምፐልሲቪቲ ይኖራል። ይህ ማለት ትኩረት ማጣት ይኖራቸዋል፣ ኃይለኝነት ይኖራቸዋል፣ ቅብዝብዝና ፍጥነት ይኖራቸዋል። እነዚህ 3ቱ ዋና ዋና ክራይቴሪያዎች ናቸው። እነዚህ ምልክቶች አሳይተው ግን በትክክል ህጻናት ADHD አለባቸው ብሎ ዳያግኖዝ ለማድረግ ሚኒመም 4 ዓመት መሙላት አለባቸው። ለመሰላችሁ ከዛ በታች ያሉ ህጻናት በተለይ ወንዶች በባህሪያቸው ራሱ ፍጥነት ይኖራቸዋል፣ አለመረጋጋት ይኖራቸዋል። በአጭር ሰከንድ ውስጥ የአቴንሽን ስፓናቸው ሊቀየር ይችላል። በነገራችን ላይ የኛም የአዋቂዎች አቴንሽን ስፓን በጣም እያነሰ ነው አይደለ? ቲክቶክ በጣም ስለምናይ አጫጭር ቪዲዮዎች ነው የምንፈልገው አይደለ? ይህ አቴንሽን ስፓናችን እያነሰ መሆኑን ይነግረናል። ህጻናት ደግሞ ገና ልጅ ስለሆኑ ከዛ በታች አጫጭር ነገሮች ነው የሚፈልጉት። ቶሎ አቴንሽን ስፓናቸው ሊቀየር ወይም ሊያንስ ይችላል። ስለዚህ ADHD የሚከሰተው በምንድን ነው? ADHD ብዙ ጊዜ ጄኔቲክ ነው ወይም በተፈጥሮ ለውጥ ወይም በዘረመን ለውጥ የሚከሰት ሲሆን እናት ደግሞ በእርግዝና ወቅት የተወሰኑ ችግሮች ካሉ፣ ስትረሶች ካሉ፣ አልኮል የምትጠቀም ከሆነ፣ ሲጋራ የምትጠቀምና ኬሚካል አላስፈላጊ ኬሚካሎች ወደ ሰውነቷ የሚገቡ ከሆነ እነዛ ኬሚካሎች ልጁን ባህሪው ሊቀይሩት ይችላሉ። በተለይ ፕሮሰስ ሊሆኑ ምግቦች በጣም የምታዘወትር ከሆነ፣ ጣፋጭ በጣም የምታዘወትር ከሆነ እነዚህ ነገሮች የልጁ አይምሮ ላይ ከፍተኛ ጫና ያመጣሉ። ስለዚህ ያ ደግሞ ህጻናት ከ4 ዓመት ከ5 ዓመት በኋላ ሃይፐር አክቲቭ እንዲሆኑ ሊያደርጋቸው ይችላል እና እናት በእርግዝና ወቅት በጣም ጥንቃቄ ማድረግ ይኖርባታል። ስለዚህ ምልክቶቹ ቅድም እንደነገርኳችሁ ትምህርት ቤት ላይ ለምሳሌ አይረጋጉ። ዋናው ምልክቱ አለመረጋጋት ነው። ለምሳሌ አስተማሪ ሲጠይቃቸው ጥያቄውን አያስጨርሱትም። ቀድመው መልስ ይመልሳሉ። ትክክል ሊሆኑም ይችላሉ፣ ላይሆኑም ይችላሉ። ትኩረት በማጣት ምክንያት በጣም ቀላል የሆኑ ጥያቄዎች ራሱ
ራሱ ላይመልሱለት ይችላል። ሁለተኛ ትምህርት ቤት ውስጥ ወይም ቤት ውስጥ አይረጋጉም። አንድ ቦታ ተቀመጡ ማለት ለነሱ በጣም ተአምር ነው። በጣም ይቁነጠንጣሉ፣ በጣም ይፈጥናሉ። ከአንድ ቦታ ወደ አንድ ቦታ ቶሎ ሺፍት ማድረግ ይፈልጋሉ። ሌላው ሰዎች እያወሩ መሀል ላይ ጣልቃ ይገባሉ። በፍጹም ትዕግስት አይኖራቸው፣ መሀል ላይ ኢንተራፕት የማድረግ ባህሪ ይኖራቸዋል። አራተኛው ደግሞ የማጭበርበር ዘይቤ ሊከተሉ ይችላሉ። ሰዎችን ለማሳመን የማጭበርበር የሚመስል ነገር ሊከተሉ ይችላሉ። ስለዚህ እነዚህ ህጻናት በአስተማሪዎች እይታ ወይም በወላጅ እይታ በጣም አስቸጋሪ፣ በጣም ምክር የማይሰማ ለየት ያለ ብለው ሊያስቡ ይችላሉ። ይህ ግን የስነ አእምሮ የተፈጥሮ ለውጥ ነው፣ ኒውሮ ዴቨሎፕመንታል አብኖርማሊቲ ነው የሚለው። ስለዚህ ወላጆች እነዚህ አይነት ምልክቶች ልጁ ላይ ካስተዋሉ ግዴታ የህጻናት ስፔሻሊስት ሐኪም ወይም የስነ አእምሮ ስፔሻሊስት ሐኪም ማየት ይኖርበታል ማለት ነው። በነገራችን ላይ በዚህ ጉዳይም በአካል መጣችሁ ማማከር ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ላይ በአካል ቀርባችሁ ማሳከም ማስመርመር ትችላላችሁ። ሌላው ብዙ ጊዜ የሚያጋጥመን ምልክት ደግሞ ትምህርት ቤት ላይ እቃዎችን መዘንጋት ወይም ዲስኦርጋናይዜሽን። ኦርጋናይዝድ ለመሆን በጣም ይቸገራሉ። እስክሪብቶ ይረሳሉ፣ ቦርሳቸውን ይረሳሉ፣ ጃኬታቸውን ይረሳሉ፣ ሹራባቸውን ይረሳሉ። ብዙ ነገሮችን እየረሱ ነው የሚያጡት። ስለዚህ ይህ ነገር እንዴት ነው የሚታከመው ካላችሁኝ በዋነኝነት በቴራፒ የሚስተካከል አይነት አለ፣ በወላጅ ኮሚትመንት የሚስተካከል አይነት አለ፣ ኢቭን አንዳንዴ በመድኃኒት የምንጠቀምበት ኬዝ አለ። ስለዚህ እንደየባህሪው ስፋትና ጥልቀት እንደ ኤክስቴንቱ ሐኪም ከወሰነ መድኃኒትም ሊያዝ ይችላል፣ ወይም በቴራፒ ይቀየራል። ጊዜ እንስጠው የሚባል ከሆነ ቴራፒና አመጋገብን በማስተካከል ብዙዎቹ ይቀየራሉ። በተለይ ጣፋጭ ነገሮችን ፕሮሰስድ የሆኑ ምግቦችን ካስወገዳችሁ ብዙዎቹ ላይ ከፍተኛ ለውጥ ታመጣላችሁ። ስንዴ፣ ፓስታ፣ መኮረኒ የመሳሰሉትን አስወግዱና ለውጡን ይዩት። ለዛሬ ያለኝ መረጃ ይህን ይመስላል። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ተጋብዛችኋል። መልካም ጊዜ